ሁሉም የአፍሪካ ሀገራት እንዲሁም ህዝቦች እንደዚህ ይሏታል the political capital city of Africa ይሏታል ይቺ ከተማ 7726 ጫማ ወይንም 2355 ሜትር ከባህር ወለል በላይ የምትገኘው በ1886 በአጼ ሚኒሊክ የተመሰረተችው ከተማ ነች። ስለማን እንደማወራ ግልጽ ይሆንላችሁ ይመስለኛል የክራሞት ቲዩብ ቤተሰቦቻችን። the political capital city of Africa ብለን ሌላ ከተማን መጥራት እጅጉን አዳጋች ነው። ይቺ ከተማ በአጼ ሚኒሊክ 1886 ከተመሰረተች በኋላ ከአጼ ሚኒሊክ እስከ አጼ ኃይለ ሥላሴ እንደዚሁም የአሁኑ ጠቅላይ ሚኒስትር ዶክተር አብይ አህመድ መናገሻ አድርገው የሚኖርባት አዲስ አበባ ነች። አዲስ አበባ በእንግሊዘኛውም አዲስ አበባ ነች፣ ግን በእንግሊዘኛ ሌላ ስም አላት ኒው ፍላወር። ያ ማለት ወደ አማርኛ ሲመለስ አዲስ አበባ ማለት ነው። እቺ ከተማ የአፍሪካ ህብረትን ከ1963 መናገሻው የጥቁር ህዝቦች የድል አርማ ዋና ከተማ የሆነችው አዲስ አበባ ነች። ይቺ ከተማ ያላየችው ነገር የለም። መቼም ከ1927 እስከ 1933 ኢትዮጵያ በጣሊያን ስትወረር የግራዚያኒን 30,000 ወጣቶችን ጭፍጨፋ አስቀያሚ ነገር የተመለከተችው አዲስ አበባ አዲስ አበባ ከመጀመሪያው የውሃ መሰረተ ልማት ወይም የቧንቧ ውሃ ከገባባት ኢትዮጵያ ፓርቶች አንዷ ስትሆን ብዙ ቴክኖሎጂዎች ወደ ኢትዮጵያ ሲገቡ መዳረሻቸውን ወይም መነሻቸውን አዲስ አበባ ያደርጋሉ ማለት ይቻላል። ይህች ከተማ ከእውቁ ፕሬዝዳንት ባራክ ሁሴን ኦባማ እስከ አንቶኒዮ ጉተሬስ እንዲሁም ባንኪሙንን የመሳሰሉ ታላላቅ ሰዎች እችን ከተማ ረገጡም ማለት ከባድ ያደርገዋል። አፍሪካ ሁለት ሰዎች በተባበሩት መንግስታት ድርጅት ሲመሩት ቡትሮስ ጋሊ እንዲሁም ኮፊ አናን ይችንን ከተማ አረገጡም ማለት እጅጉኑ ከባድ ነው። ይችን ከተማ በዚህ ሰዓት ያልጎበኛት አንድ ፕሬዝዳንት ቢኖር ዶናልድ ትራምፕ ነው። ከቻይናው ፕሬዝዳንት ሊ ኬቺያንግን ጨምሮ ኢማኑኤል ማክሮን ሁሉም የዓለም ሀገራት አይናቸውን የሚጠሉባት የዱባዩ ኤሚር እንደዚሁም አዲስ አበባ መጥቶ ልዩ የሆነች ከተማ ሲል የገለጻት ነች። አዲስ አበባ ብዙ ነገሮችን ይዛለች። ዓለም አቀፍ የሆነ ኮንፈረንስ የሚስተናገድባትም ከተማ ነች። ቁንጅና ሰው ሆኖ ይሄዳል፣ አይኔ ደጉን ይወዳል፣ እንኳን ሰው ጠላት ይላመዳል። እንዲሁም የአፍሪካ እምብርት እስከመሆኗ ድረስ የአፍሪካ ህብረት የሚገኝባትም ከተማ ነች። በሌላ በኩል ደግሞ የዩናይትድ ኔሽን ኢኮኖሚክ ኮሚሽን አፍሪካ የሚባለው የዩኤን ተቋምም የሚገኘው በዚህችው እንቁ አፍሪካዊቱ ሀገር አዲስ አበባ ነች። አዲስ አበባ የኢትዮጵያ ብቻ አይደለችም፣ አዲስ አበባ የአፍሪካም ጭምር ነች። ምክንያቱም አፍሪካኖች የነጻነት ተምሳሌታቸው ኢትዮጵያ ስትሆን ኢትዮጵያ ደግሞ ዋና ከተማዋ አዲስ አበባ ነው። ያደዋ ድል ቋጠሮም የተገኘባት በዚህችው አዲስ አበባ ነበር። ብዙ የአፍሪካ ነጻነት ወይም አፓርታይድ ሁሉ እነ ኔልሰን ማንዴላን ያሰለጠነች እቺው አዲስ አበባ ነች። አዲስ አበባ እንደ ስሟ ፈጣን የሆነ እድገትን ባታሳይም አሁን ላይ ግን እጅግ ዘመናዊ ወደሆነ ከተማ መቀየርነት ከጀመረች ሰንበትበት ብላለች። በጠቅላይ ሚኒስትር ዶክተር አብይ አህመድ የሚመራው መንግስት የኮሪደር ልማት ብሎ ከተማዋን እጅግ በጣም ያስዋባት ሲሆን እውነትም የአፍሪካ እንቁ ከተማ መሆኗ የማይቀር መሆኑ እየተመሰከረላት ይገኛል።
አዲስ አበባን የኢትዮጵያ ብሔራዊ ሙዚየምን የመሳሰለ እንዲሁም 4 ኪሎ 5 ኪሎ ጥቁር አንበሳ የመሳሰሉ እንቁ የሆኑ ቦታዎች የሚገኙበት ሲሆን የአዲስ አበባ ባቡር የ2015 የተከፈተው በምስራቅ አፍሪካ ምርጡ ነው። እንዲሁም የአፍሪካ ኩራት የሆነውን የኢትዮጵያ አየር መንገድ የያዘችው እቺው አፍሪካዊቷ እንቁ የሆነችው ከተማ አዲስ አበባ ነው። አዲስ አበባ ስያሜዎቿ የክፍለ ከተሞቹ እንዲሁም የአንዳንድ ሰፈር ስያሜዎቿ እጅግ አነጋጋሪ የሆኑ ኢትዮጵያውያን የሚመስሉ ስያሜዎችም ያሉባት ናት። አብዛኞቹ ህንጻ ስሞቿ ግን ኢትዮጵያዊ ናቸው። ምክንያቱም ኢትዮጵያ በማንም ቀኝ ያልተገዛች እንቁ የሆነች ሀገርም ስለሆነች ማለት ነው።